ሰላም እንዴት ናችሁ? እንኳን ወደ ጆን ዩናይትድ ዩቲዩብ ቻናል በሰላም መጣችሁ። አሁን የተጠናቀቀውን የብሩኖ ፈርናንዴዝ እና የሪያል ሶሲዳድ ብዬ ብጀምረው ይሻላል። በማንቸስተር ዩናይትድ እና በሪያል ሶሲዳድ መካከል የተደረገውን የዩሮፓ ሊግ ጨዋታ ያየሁትን አንዳንድ ነገር ለማለት ነው። ውጤቱ ማንቸስተር ዩናይትድ 4 ሶሲዳድ 1። ወደ አሰላለፉ እንደ ሁል ጊዜውን ጀምር። እንግዲህ ያው ሩበን አሞሪም እንደተለመደው 3-4-2-1 ነው ይዞ የገባው አሰላለፍ። በረኛው ኦናና ነበረ። ከኋላ ሶስቱ ተከላካዮች፣ በቀኝ በኩል ማዝራዊ፣ መሀል ላይ ደሊክት፣ በግራ በኩል ሄቨን። አራቱ አማካዮች ደግሞ በቀኝ በኩል ዳሎ፣ በግራ በኩል ዶርጉ፣ መሀል ላይ ካሰሚሮ እና ብሩኖ ፈርናንዴዝ። ከነሱ ፊት ደግሞ የአማካይ አጥቂዎች ደግሞ ዘርክሲ እና ጋርናቾ ነበሩ። ከነሱ ፊት ደግሞ ዋናው አጥቂ ይዘን የገባ ነው ሆይሉንድን ነበር ማለት ነው። አሰላለፉ ሲታይ ሲጀመር እንደዚያ ይመስላል፣ ግን በኋላ ላይ ይቀያየር ነበረ። አብዛኛውን በተለይ የሁለተኛው ግማሽ ማለት ይቻላል የነበረው አጨዋወት ከኋላ 3 የሚሆኑት ሄቨን ወደ ኋላ ይመለስና ካሰሚሮ እና ደሊክት ነበሩ። ሁለቱ ዊንገሮች ደግሞ ዳርና ዳር ያሉት በጣም ወደፊት ይሄዱ ነበረ። በጣም ወደፊት እና የነበረው አሰላለፍ ሲታይ ሜዳ ላይ 3-2-4-1 ገደማ ነበረ የሚሆነው የነበረው። መሀል ላይ ብሩኖ ፈርናንዴዝ እና አንዳቸው ወይ ማዝራዊ በጣም ወደፊት ይሄድ ነበረ። ዳሎም እንደዛ ወደፊት በጣም ይሄድ ነበር እና ማዝራዊ ወደፊት ስለሚሄድ ነው ካሰሚሮ ወደኋላ የተመለሰው። ያው 3 እንዲሆኑ እርግጠኛ ይሄ ምንድን ነው ሴፍ እንዲሆን ማለት ነው። በጣም እንዳይከፋፈት መሀል ላይ ያሉት ተከላካዮችን ለማገዝ ካሰሚሮ ወደኋላ ይመለስ ነበረ። መሀል ላይ ደግሞ ከነሱ ፊት ደግሞ ያው ብሩኖ ፈርናንዴዝ ብቻውን ስለሚቀር ወደኋላ ሲመለስ ካሰሚሮ አንዳቸው ወይ ማዝራዊ ወይ ዳሎ ያግዙት ነበረ። በጣም ዘርክሲም ወደኋላ ይመለስ ነበረ። ብቻ ቲሙ በጣም በጨዋታው ላይ በጣም ይለዋወጥ ነበረ። ቦታ ይለዋወጡ ነበረ በጣም። ወደ መጨረሻ ላይ ጋርናቾም ወደ ግራም ሲሄድ እናየው ነበረ፣ ወደ ቀኝም መጥቶ ሲጮት እናየው ነበረ። ዘርክሲ በቃ ሙሉ ሜዳውን ማለት ይቻላል በጣም ይከላከል ነበረ፣ ያጠቃ ነበረ፣ ጥሩ ነበረ። ብቻ ያው ከበረኛ ጀምረን ብንጀምር ምንም ስራ የበዛበት ምሽት አልነበረም። አሁን በሪያል ሶሲዳድ በኩል ምንም ይሄን ያህል የተሞከረ ነገር ብዙ አልነበረም። ይሄን ያክል የሚያሰጋ ለጎል የሚሆን ማለት ነው። ወደ ተከላካዮች ስንመጣ ምንም ተከላካዮችም ላይ ስራ አልበዛባቸውም። ሄቨን ያው በጣም የመጀመሪያው ግማሽ ላይ እንደ ቡድን ብዙ ይህን ያህል የተረጋጋ አልነበረም። በተለይ አንድ 20 ደቂቃ ገደማ 20-30 ደቂቃ የተረጋጋ አልነበረም ቡድኑ። በጣም ኳሶች ይበላሹ ነበረ፣ በጣም ይባክኑ ነበር ኳሶች። ወደ ተቃራኒ ተጫዋቾች በጣም ኳሶች ይሄዱ ነበረ። እኛ መጠቀም የነበረብንን ኳሶች እነሱ በጣም ይጠቀሙ ነበር እና ትንሽ አልተረጋጋም ነበረ። እነሱ ጎል አገቡ። ከዛ በኋላ እኛ መነቃቃት ጀመርን። ከዛ ያው አንድ ገባ፣ አንድ እኩል ሆንን። ከዛ በኋላ ነው ሞር ሰከንድ ሀፉ ላይ በተለይ ሁለተኛው ግማሽ ላይ በጣም በጥሩ ሁኔታ ነው የተጫወት ነው። ሙሉውን በሚባል ሁኔታ 45ቱን ደቂቃ በጣም ተቆጣጥረን ነበረ። ያው የነሱም በቀይ ካርድ ከነሱም አንድ ተጫዋችም ስለወጣ ለእኛ በጣም ትልቅ አድቫንቴጅ ነበረ። ያ ትልቅ ጥቅም ነበረው ያ ተጫዋች በቀይ መውጣቱ። ግን እኔ እንደሚመስለኝ ባይወጣም የምናሸንፍ ይመስለኛል። ምክንያቱም ሪያል ሶሲዳድ ጥሩ ቡድን አይደሉም። ባለፈውም ስፔን ላይ አይተናቸዋል። ይህን ያህል የሚያሰጋ ቡድን አይደለም እና ይሄ ጨዋታ ላይ ግን በጣም ዶሚኔት አድርገን እኛ የቦል ፖሴሽኑ 60 እነሱ 40 ነበራቸው። ቦል ፖሴሽን ኳስን መቆጣጠር ማለት ነው። በጣም ኳስን ተቆጣጥረን ጨዋታውን ተቆጣጥረን ነበረ የምንጫወተው የነበረው እና ጥሩ ነበር። እንደዛ ነው መሆን የሚፈልገው ሩበን አሞሪም ብቻ አይደለም፣ ቴን ሃግም ያንን ነበር የሚፈልገው።
ኳስን ተቆጣጥረን ኳስን ይዘን መስርተን በደንብ ጥሩ ፍሎ ያለው ጥሩ ሂደት ያለው ጨዋታን ነበረ ቴንሃግ የሚፈልገው የነበረው። ያው አልተሳካም በቴንሃግ ጊዜ። አሁን የሚሳካ ይመስላል ሁኔታው። ምክንያቱም ባለቤቶቹም ሁሉም ከሱ ከሩበን አሞሪም በላይ ያሉት ኃላፊዎች በሙሉ በጣም ድጋፍ እየሰጡት ነው ያሉት ለሩበን አሞሪም እና የተሻለ ነገር እናያለን ብዬ አስባለሁ። አንድ አሰልጣኝ ላይ መርጋት አለብን፣ አለበለዚያ በጣም አስቸጋሪ ነው። እንደነ አርሰናል አርቴታ ላይ እንደረጉት እና አሁን ውጤት እየመጣ መጀመሪያ አካባቢ ላይ ውጤት ብዙ አልነበራቸውም። አሁን ላይ ግን ውጤት እያመጡ ይኸው ሁለተኛ ለዋንጫ ነው አሁን የሚፎካከሩት። ዩሮፓ ላይ ለመግባት ይሄ ቻምፒዮንስ ሊግ ላይ ለመግባት አይደለም፣ ለዋንጫ ፕሪሚየር ሊጉን ለማንሳት ከነ ሲቲ ከነ ሊቨርፑል ጋር ነው የሚፎካከሩት ያሉት እና በእንግሊዝ እንግዲህ ምርጡ ከሚባሉት ሁለተኛው ነው አርሰናል እና ይሄ አሰልጣኙ ላይ እምነት አሳድረው ጊዜ ስለሰጡት ነው። እኛ አሁን ማንቸስተር ዩናይትድ ላይ ችግር ያለው ጊዜ የለም። ጊዜ ሰው እንትኖቹ ባለቤቶቹ ወይም ኃላፊዎቹ ጊዜ ለአሰልጣኞቹ አይሰጡም እና ገንዘብ ብቻ ነው የሚሰጡት፣ ጊዜ የለም። ስለሆነ ያ አስቸጋሪ ነው። መውጣት ያለባቸው ተጫዋቾች መውጣት አለባቸው። ያ ደግሞ እንዲሆን ስትራክቸሩ እንዳለ ሁሉ ነገር መስተካከል አለበት ማለት ነው። የደሞዙ ምን አይነት ተጫዋች ነው የምንገዛው፣ እድሜያቸው ስንት ነው ምናምን የሚለው ነገር ሪሴል ቫሊዩ ገዝተን 2-3 ዓመት ከተጠቀምን በኋላ መሸጥ እንችላለን ነው ያትርፈን የሚለውን ነገር ያንን ከቢዝነስም አንጻር፣ ምክንያቱም አሁን ስፖርት ቢዝነስ ሆኗል። ያለ ገንዘብ በጣም ሰክሰስፉል መሆን አስቸጋሪ ነው። ስለሆነ ያንን በጣም ማሰብ ያስፈልጋል። በፊት በቃ ዝም ብለው ነበረ። ተጫዋቾች ይመጣሉ፣ የ30 ዓመት ተጫዋች ይመጣል፣ 2 ዓመት እንጠቀመዋለን፣ ከዛ በኋላ ሪሴል የለውም፣ መሸጥም አንችልም፣ በቃ ጀስት መልቀቅ ብቻ ነው በነፃ ማለት ነው። እና እንደዛ የሆነ ጥሩ አይደለም፣ ያ አካሄድ ጥሩ አይመስለኝም። እና አሁን ግን ያ የተስተካከለ ይመስላል። የሚገዙትም ተጫዋቾች ስታዩቸው ወጣትና ሊሸጡ የሚችሉ ወደፊት መሸጥ የምንችላቸው አይነት ተጫዋቾች ናቸው አትርፈን። ስለሆነ ያ ጥሩ አካሄድ ነው ብዬ አስባለሁኝ። ሩበን አሞሪም ያንን የሚያስኬድ አይነት አሰልጣኝ ስለሆነ ጥሩ ነው ብዬ አስባለሁኝ። ወደ ጨዋታው ልመለስ ብቻ። ያው እንዳልኩት ሄቨን በጣም ኮንፊደንሱ በጣም ደስ ይላል። በጣም የተረጋጋ በራስ መተማመን ያለው ጥሩ ነበረ። የመጀመሪያው በተለይ ግማሽ ላይ አብዛኛው የማጥቃት ሂደት የሚካሄደው በግራ በኩል ነበረ፣ በዶርጉ እና በሄቨን በኩል ማለት ነው። እነሱም ብዙ ይመጡ ነበረ በዛ በኩል። በኋላ ላይ ግን በቃ ሲያዩ ያንን ማለፍ ሲያቅታቸው ይመስለኛል አማራጭ ወስደው በቀኝ በኩል ለመምጣት ሞክረዋል። በግራም በቀኝም እያደረጉ እያፈራረቁ ይመጡ ነበረ። ግን የሆነ ሰዓት ላይ በተለይ አንድ ሰው በቀይ ከወጣባቸው አንድ ተጫዋች በቀይ ከወጣ በኋላ በቃ ኮምፕሊትሊ ቆሙ ማለት ነው። መከላከልን የመረጡት የካውንተር አታክ እና ሄቨን በጣም ጥሩ ነበረ። በእኔ አመለካከት ማሰብ ያለብን 18 ዓመቱ ነው አንደኛ። ሁለተኛ ነገር ይሄ ልጅ ገና አሁን ጃንዋሪ ላይ ነው የመጣው ወደኛ። ይሄ ገና 3ኛው ጨዋታው ነው። ነባር ተጫዋች አይደለም፣ ገና እየለመደ ያለ ነው። አሁን እንደነ ዮሮ አይደለም። ዮሮ አሁን ሲመጣ ከመምጣቱ በፊት ከመጣበት ክለብ አይ ቲንክ ሊል ይመስለኛል፣ ሊል ይሁን ብቻ ሌንስ አላስታውስም። ግን የመጣበት ክለብ ላይ ቋሚ ተጫዋች ነበረ። 18 ዓመቱ ቢሆንም ግን ቋሚ ተጫዋች ነበር። ልክ እንደነ ጋርናቾ፣ ልክ እንደነ ኮቢ ሜኑ ቋሚ ተጫዋች ነበረ ከመምጣቱ በፊት ዩናይትድ። ሄቨን ግን እንደዛ አይደለም፣ ተቀያሪ ነው። ብዙ ጊዜ ተቀያሪ ወንበር ላይ የሚቀመጥ ተጫዋች ነው። አሰልጣኙ አርቴታ እምነት የለውም ነበረ። ለሱ እምነት ብቻ ሳይሆን አሁን አስቸጋሪ ነው፣ ለአርቴታም ከባድ ነው። ጋብርኤልን አስቀምጦ ሄቨንን ማስገባት በጣም ከባድ ነው። ሳሊባን አስቀምጦ ሄቨንን ማስገባት በጣም አስቸጋሪ ነው። እነሱ ሁለቱ ደግሞ አብዛኛውን ጊዜ ጥሩ ፊትነስ ላይ ጥሩ ብቃት ላይ ያሉ ተጫዋቾች ናቸው በአርሰናል ቡድን ውስጥ እና ይሄ ልጅ ቦታ የለውም ነበረ። ጎበዝ ቢሆንም ግን ቦታ የለውም ነበረ እና አልተጫወተም ነበረ ብዙ ጨዋታዎችን። ይሄ የፈርስት ቲም የሚሉት እነሱ የመጀመሪያ 11 ውስጥ ገብቶ ብዙ አልተጫወተም። ይሄን ግምት ውስጥ ማስገባት አለብን። እንደነ ዩሮ ኤክስፔሪየንስ ይዞ የመጣ ልጅ አይደለም። ግን ማለት አሁን ጥሩን የተጫወተው ጥሩ አልተጫወተም፣ ይሄ ነጥብ ይገባዋል ምናምን ብለን ስንል ከዛ አንጻር ማየት አለብን እንጂ
ልክ በነ ዩሮ ስታንዳርድ ማየት የለብንም። አንደኛ ግዢውንም ማየት ይቻላል። 1 ሚሊዮን ፓውንድ ነው የወጣበት ይሄ ልጅ። እንደነ ዩሮ 50 ሚሊዮን ፓውንድ ነው የወጣበት። 50 ጊዜ ይበልጠዋል ማለት ነው። እና ብቃቱም 50 ጊዜ በልጦ መገኘት መቻል አለበት ዩሮ። ከዩሮ ብዙ እንጠብቃለን፣ ከሄቨን ግን ብዙ አንጠብቅም። ግን ባንጠብቅም እየሰጠን ያለው ነገር በጣም በጣም ተስፋ ያለው ነገር ነው በእኔ አመለካከት። በሚገርም ሁኔታ ጉዳት ብዙ ማያጠቃው ከሆነ በሚገርም ሁኔታ ያ ግራ ቦታ የእሱ ቦታ ነው። በቃ ማርቲኔዝ ሲመጣም እንዴት እንደሚሆን እኔ እንጃ፣ እንዴት ጥሶ እንደሚገባ እኔ እንጃ። ምክንያቱም ማርቲኔዝ ለረጅም ጊዜ ነው ጉዳቱ። ያንን ረጅም ጊዜ ሄቨንን የምንጠቀም ከሆነ ሄቨን በጣም በጥሩ ሁኔታ ከቡድኑ ጋር ተዋህዶ በጣም ይሄ ልክ እንደነ ደሊክት የሚሆን ይመስለኛል። ደሊክትን አሁን አስቀምጦ ሊንደሎፍን ማስገባት ሊሆን አይችልም። ምረጥ አሁን ብትሉኝ ከሃሪ መጓየር ደሊክትን እመርጣለሁኝ እኔ። ከፍጥነትም ከእድሜም ከአግሬሲቭነትም ጨዋታ ከማንበብም ከኋላ ያሉትን ሶስቱን ተከላካዮች ከመምራትም ከሁሉም ነገር እኔ ደሊክትን እመርጣለሁኝ እና ሄቨን በጣም ጥሩ እድገት ላይ የሚገኝ የ18 ዓመት ተጫዋች ነው። በጣም ጥሩ ግዢ ነው ብዬ ነው የማስበው። እንደዚህ ነው የምለው። ይሄ አሁን ወደፊት 25 ዓመቱ እንኳን ሆኖ ልንሸጠው ብንፈልግ በጥሩ ዋጋ መሸጥ እንችላለን። በጣም በጥሩ ዋጋ። ምክንያቱም ሌሎች ተጫዋቾች ታዳጊ ቡድን ላይ ልክ የእሱ አይነት ተጫዋቾች አሉ። እነ ኮኮንኪ የሚባል አይነት ካያችሁት አለ። ኮኮንኪ የሚባል እና የእሱ አይነት ነው። በቃ ሁኔታ ሁሉ ምናምን እሱ ነው የሚመስለው። ግዝፈቱ፣ ቁመቱ፣ ፍጥነቱ ግራኝ ነው ያኛውም እና እንደዛ አሁን ያኛው ኮኮንኪ አይ ቲንክ 17 18 ይመስለኛል። እሱ ደግሞ እንደዚህ ከስር መጥቶ ሁለቱ የግራ ቦታውን እየተፈራረቁ የሚይዙ ከሆነ ወደፊት ከታዳጊ ቡድን ሌላ የሚመጣ ይኖራል። እነዚህ አንዳቸውን መሸጥ እንችላለን ላይ ከ3 ዓመት ከ4 ዓመት በኋላ ማለት ነው። እና ደሊክትም ጥሩ ነበረ፣ በጣም ጥሩ ነበረ። ስራ አልበዛባቸውም። በቃ አሁን ማዝራዊ ከሁለቱ የተሻለ ነበር። ምክንያቱም በጣም ወደፊት ይሄድ ነበረ። በጣም ጥሩ ነበረ ማዝራዊ፣ በጣም ጥሩ ነበረ። እንደ ሴንተር ባክ አልነበረም ሲጫወት የነበረው፣ በጣም ጥሩ ነበረ። በቃ ምን ያክል ቴክኒካል የሆነ ተጫዋች እንደሆነም ያየንበት ጨዋታ ይመስለኛል። በጣም ጥሩ ነው። ይህ ጨዋታ የማንበብ ምናምን ነገሩ በጣም የሚገርም ነው። በቃ ወደ መሀልም ስንገባ ካሰሜሮ በጣም ጥሩ ነበረ። አሁንም የተሰጠው ሚና ተከላካዮቹን እንዲሸፍን ከቨር እንዲያደርግ ነው የተሰጠው ሚና። ያ ነው አሁን ለሱ ላለበት እድሜ፣ ለሱ ላለበት ፍጥነት፣ ካሰሜሮ ላለበት የጨዋታ ምንድን ነው የፊዚካል ፊትነስ የሚሆን አይነት ቦታ ነው ያ ቦታ። እነሱ አንከርማን ይሉታል። ልክ ከተከላካዮቹ ተቀብሎ ኳስ ወደ አማካዮቹ የሚያቀብል በቃ ስራው ያ ብቻ ነው። የተቃራኒ ተጫዋቾች ደግሞ ኳስ ሲይዙ ከተከላካዮቹ ፊት ለፊት ቆሙ ተከላካዮቹ ጋር እንዳይደርሱ መከላከል። ያ ነው የእሱ ስራ። ያ አንከርማን ይባላል። እና ያ አይነት ሚና ነው እየተሰጠ ያለው። በፊት ላይ ግን አሁን ቴንሃግም ላይ ምንም ካየነው ግን ወደፊት ትንሽ እንዲሄድ ይደረግ ነበረ። ሪያል ማድሪድ ሲጫወት ካያችሁት ካሰሜሮ ወደፊት አይሄድም። ቶኒ ክሮስ አለ፣ ሞድሪች አለ። እነሱ ናቸው ቦክስ ቱ ቦክስ እንዲጫወቱ የሚደረጉት እንጂ ካሰሜሮ ወደፊት አይሄድም። ሪያል ማድሪድ እያለ ያን ሁሉ ዋንጫ ያነሳው ከሪያል ማድሪድ ጋር ዲፌንሲቭ ሚድፊልደር አንከርማን ሆኖ ነው። እኔ አላስታውስም ማድሪድ ላይ ሆኖ የካሰሜሮ ፓስ በስማ የሚገርም እኮ ነው ምናምን እኔ አላስታውስም። የቶኒ ክሮስ አስታውሳለሁ፣ የሞድሪችን አስታውሳለሁ። ግን የካሰሜሮ ፓሲንጉ የሚገርም እኮ ነው ምናምን የሚባል ነገር እኔ አላስታውስም። አይቻለሁ ብዙ ጨዋታ የማድሪድን ከካሰሜሮ እያለ ማለት ነው። እና እዚህ አሁን ዩናይትድ ላይ ከመጣ በኋላ ግን ከካሰሜሮ የሚጠበቀው ነገር በጣም በዛ። ልጁ ከዚህ ፊት አድርጎት የማያውቃቸውን ነገሮች እንዲያቀብል፣ ጨዋታውን ዲክቴት እንዲያደርግ፣ እንዲመራ። መሪ አይደለም። መሪ ሞድሪች እና ቶኒ ክሮስ ነበሩ ያንን ጨዋታ ዲክቴት የሚያደርጉ የሚመሩት ማለት ነው። ካሰሜሮ መሪ አይደለም። ማድሪድ ውስጥ መሪ አልነበረም። የጨዋታውን ሂደት አይመራም ነበረ። ሌሎች ተጫዋቾች እንዲመሩ ነበር እሱ የሚያግዘው። ስለሆነ ዩናይትድ ላይ ሲመጣ ግን እንዲመራ ነው ሚድፊልዶቹን
እንዲመራን የተደረገው ካለው ሲኒየሪቲ አንጻር ካለው የእድሜና ካለው ልምድ አንጻር ተብሎ ነው። ግን ያ ቦታው አይደለም፣ ልጁ ቦታው አይደለም። ያ አይነት ፍጥነት የለውም ካሰሚሮ ስለሆነ አሁን ግን እየተሰጠ ያለው ነገር ወደኋላ ተመልሶ ተከላካዮቹን እንዲያግዝ ነው እየተደረገ ያለው። ያ ለሱ ፐርፌክት ነው። በቃ አሁን ጥሩ ነው ያለው። አሁን ካሰሚሮን የሚወቅስ ሰው የለም። አሁን እዩ፣ ተመልከቱ። እነ ፖል ስኮልስ ሁሉም እነ ማይክል ኦወን ማናቸውም ካሰሚሮን የሚወቅስ የለም። አሁን ቆሟል። ያ ወቀሳ ሁሉ ቆሟል አሁን በቃ ምክንያቱም ጥሩ ስራ ነው እየሰራ ያለው። ያ ነው ቦታው፣ ያ ነው በቃ። ብሩኖ ፈርናንዴዝም በጣም ዲሲፕሊንድ ሆኖ ነው እየተጫወተ ያለው። ይህንን 4-5 ጨዋታ ይመስለኛል በጣም ዲሲፕሊንድ ሆኖ ከካሰሚሮ ጋር ወይም ከኡጋርቴም ጋር ሲጫወት ዲሲፕሊንድ ሆኖ የመከላከሉንም እያገዘ እየተጫወተ ነው ያለው እና ጥሩ ነበረ ብሩኖ ፈርናንዴዝ። ለእኔ የጨዋታው ኮከብም ያው ብሩኖ ፈርናንዴዝ ነው። ሃትሪክ ነው የሰራው። 2 ፔናልቲን ያገባው በሚገርም ሁኔታ ማለት ነው። በረኛው በተቃራኒ እየወደቀ 2 ፔናልቲን ያገባው በሚገርም ፔናልቲዎች ነው በቃ ያገባው እና አሁንም ደግሜ ሌሎች ቪዲዮዎችም ላይ ብያለሁኝ፣ አሁንም ደግሜ እለዋለሁ፣ ብሩኖ ፈርናንዴዝ ጥሩ ከሆነ እናሸንፋለን። ያለ ብሩኖ ፈርናንዴዝ ይሄ ቲም በእኔ አመለካከት ዜሮ ነው፣ በቃ ዜሮ ነው። የእሱ አይነት ጭንቅላት ምንድን ነው ሜንታሊቲ ያለው ተጫዋች የለም እዛ ቲም ውስጥ የሚመራ የሚያነቃቃ ላረገው ማሊያ ሊሞት የተዘጋጀ አይነት ተጫዋች እዛ ቡድን ውስጥ የለም እና እሱ እንደ አርአያ ነው ለዛ ላሉት ተጫዋቾች እንደ አርአያ ነው። ሲኒየርም ከመሆኑ አንጻር አርአያ ነው እሱ እና ቲሙን እያነቃቃ ወደ ተሻለ ነገር ይወስዳል ብዬ አስባለሁ። አሁንም ግን የሁል ጊዜ አቋሜ ላይ ነኝ አሁንም ያለሁት ብሩኖ ፈርናንዴዝ ለሩበን አሞሪም የሚሆን ተጫዋች ነው ብዬ እኔ አሁንም አላስብም። ያለሱ ይሄ ቡድን ዜሮ ነው እያልኩ ነው። ግን አሁንም ቢሆን ይሄ ሩበን አሞሪም የሚያስበው አይነት ያጨዋወት ሲስተም ለብሩኖ ፈርናንዴዝ ይስማማዋል ብዬ በምንም አይነት መንገድ ማሰብ አልችልም። ምክንያቱም ሩበን አሞሪም ፍጥነት ይፈልጋል። በጣም ፍጥነት ያለው ጨዋታ ነው የሚወደው። ያ ደግሞ ለብሩኖ ፈርናንዴዝ አይሆንም። በጣም የሚንቀሳቀሱ ተጫዋቾች፣ ዳይናሚክ የሆኑ ተጫዋቾች ይፈልጋል አሞሪም። ያ ደግሞ ብሩኖ ፈርናንዴዝ የአይነት ተጫዋች አይደለም። ተረጋግቶ አቀብሎ ምናምን ድሪብል ብዙ አያደርግም። ፈጣን አይደለም፣ ጉልበት የለውም። ልብ ነው ያለው እንጂ ጉልበት የለውም ብሩኖ ፈርናንዴዝ። ስለሆነ የአይነት ተጫዋች በሩበን አሞሪም ቦታ አሰላለፍ ውስጥ ቦታ ይኖረዋል ብዬ አላስብም። ከ2 ዓመት በላይ ብሩኖ ፈርናንዴዝ እዚህ ክለብ ውስጥ ይቆያል ብዬም አላስብም እንደምገምተው ማለት ነው። 2 ዓመት ከሄደ ዶርጉ በጣም ምርጥ ነበረ። እንግዲህ ፔናልቲውንም ያስገኘው እሱ ነው። ቀይ ካርዱም የነሱ ተጫዋች ቀይ ካርድ እንዲያገኝ ያደረገውም ያው ዶርጉ ነው። 2ኛ ፔናልቲም ተገኝቶ ነበረ። ያው ዶርጉ እንግዲህ ሀቀኛ ሆኖ ፔናልቲ አያስፈልግም አይደለም ፔናልቲ ብሎ ለዳኛው በመንገር ፔናልቲው ተሽሯል ማለት ነው። ግን የተገኙት 2ቱ ፔናልቲዎች ያው የእሱ ጥረት አለበት። በጣም ወደፊት ይሄድ ነበረ። በጣም ጥሩ ነበረ። ካሰሚሮ ጥሩ ኳሶችን ያቀብለው ነበረ። በነገራችን ላይ ካሰሚሮ በጣም ብዙ ኳሶች፣ ጎል ሊሆኑ የሚችሉ ኳሶች ብዙ ሲያቀብል ነበረ። እጅግ በጣም ብዙ የሚጠቀምበት አልተገኘም እንጂ በጣም ብዙ ኳሶች ነበሩ። ቢያንስ አሁን 4-1 ነው ያለቀው። ቢያንስ 8-1 ማለቅ የሚችልበት አጋጣሚ ነበር ብዬ አስባለሁ። ኳሶችን ቢቆጣጠሩ እና ወደ ጎልነት መቀየር ቢችሉ በእርግጠኛነት ከ5 እና 6 በላይ ጎል መግባት ይችል ነበር ብዬ አስባለሁ። እና ዶርጉ ጥሩ ነበረ። ዳሎም ይሻል ነበረ፣ ከሌላው ጊዜ በጣም ይሻል ነበረ። ወደፊት በጣም እንዲሄድ ተደርጎ በጣም ከጋርናቾ ጋር ጥሩ ነበሩ ብዬ አስባለሁ። ጋርናቾም ጥሩ ነበረ። አይ ቲንክ ጋርናቾ በቀኝ በኩል ሲሆን መምታት ወደ ጎል መምታት ሳይሆን ማቀበል ነው የሚመርጠው ብዙ ጊዜ እና ውጤታማ ነው። የሚያቀብላቸው ኳሶች በጣም ውጤታማ ናቸው። እሱ ወደ ጎልነት ከሚሞክራቸው የሚያቀብላቸው ኳሶች በጣም ውጤታማ ናቸው እና በግራ በኩል ያው እሱ የሚወደው በግራ መጫወት ነው፣ ማግባት ይፈልጋል። በግራ በኩል ጋርናቾ ሲገባ ለተቃራኒ ለቡድን አጋሮቹ የሚያቀብላቸው ኳሶች በጣም የቀነሱ ናቸው። ወደ ጎልነት መሞከር ብቻ ነው ስራው የሚሆነው እና ያ ጥሩ አይደለም። የውሳኔ ይሄ ዲሲሽን
ሜኪንጉ በጣም በጣም ዝቅተኛ ነው፣ በግራ በኩል ሲሆን ማለት ነው። በቀኝ በኩል ሲሆን ግን ዲሲሽን ሜኪንጉ በጣም አሪፍ ነው። ውሳኔዎቹ ጥሩ ናቸው በጣም እና ዛሬም ጥሩ ነበረ። ዘርክሲ በቃ በጣም በጣም እየተሻሻለ በጣም ጥሩ ነው ያለው። ያው ተቀይሮም ሲወጣ እንግዲህ ቆሞ ነው ለእሱና ለካሰሚሮ እዛ ያለው ወደ 70,000 የሚሆነው ህዝብ 70 ምናምን ሺህ ነው የነበረው። በደንብ አልሰማሁትም። 74,000 በሉ 76,000 ብቻ 70 ምናምን ሺህ የሚሆነው ሰው ቆሞ ነው አጨብጭቦ ሁለቱን ሲቀየሩ ስታንዲንግ ኦቬሽን የሰጣቸው ቆሞ ነው እያጨበጨቡ ሲወጡ በቃ ያመሰገኗቸው ማለት ነው። እና ሁለቱም ጥሩ ነበሩ። ካሰሚሮም ዘርክሲም በጣም ጥሩ ነበሩ። ሆይሉንድ የሚችለውን ሁሉ ነገር አድርጓል። በቃ የሚችለውን ሁሉ ነገር ሰውነቱን ጉልበቱን ተጠቅሞ አልፎ ተከላካዮችን ለማግባት ይሞክሯል። ከቡድን አጋሮቹ ጋር አሲስት አድርጓል፣ አቀብሏል። ዳሎ ነው አንዷን ጎል ያገባት። ሶስቱን ብሩኖ አንዷን ዳሎ ነው ያገባት እና ዳሎ የሚገርም ጎል ያገባው። ለዳሎ እንግዲህ በሚገርም ሁኔታ ነው ሆይሉንድ ያቀበለው እና ጎሏን ኳሷን ወደ ጎልነት የቀየረው ዳሎ እና የሚችለውን በሙሉ አድርጓል። ጎል አጥቂ ስለሆነ የሚገመገመው ያው ጎል ከማግባት አንጻር ስለሆነ ነው እንጂ በጣም ጥሩ ነበረ። እሱ ተከላካዮችን ወደ ራሱ እየሳበ እነ ብሩኖ ፈርናንዴዝ ቦታ እንዲያገኙ፣ ሌሎቹ ተጫዋቾች እንደነ ዘርክስቲ አይነቱ እንደነ ጋርናቾ አይነቱ ቦታ እንዲያገኙ በጣም ነበረ ሲሰራ የነበረው እና በጣም ሁሉን ነገር አድርጓል። ሁሉን ነገር እኔ አሞሪምም እንግዲህ ሌሎቹም ተጫዋቾች ምን እንደሚሉ ብሰማ ደስ ይለኛል ስለ ሆይሉንድ ማለት ነው። ምክንያቱም በጣም ጥሩ ነበረ ከጎሉ ውጪ ማለት ነው። ጎል ካለማግባቱ ውጪ በጣም ጥሩ ነበረ። ያው አጥቂ ስለሆነ ጎል እንጠብቃለን ለዛ ነው እንጂ ከቡድን አጋሮቹ ጋር የነበረው ጨዋታውን ካያችሁት ለነሱ የሚከፍትላቸው ቦታ ወይም የሚሰጣቸው ስፔስ እንዲያገኙ የሚያደርገው ቦታ አያያዝ ወይም ሩጫ በጣም ጥሩ ነበረ፣ ስማርት ነበረ በጣም እና እንግዲህ ጎሎች ያገባል ብዬ ወደፊት አስባለሁኝ። ግን አንዳንድ እንትኖች አሉ፣ ጭምጭምታዎች አሉ። ናፖሊ ይፈልገዋል። ናፖሊ ከፈለገው እኛ ኦሲመንን እንፈልጋለን። ስለሆነ ስዋፕ ተደራርጎ ተቀያይሮ ሆይሉንድ ወደ ናፖሊ ኦሲመን ደግሞ ወደኛ የሚመጣበት ነገር ቢገኝ በጣም ጥሩ ቢዝነስ ይመስለኛል። በጣም ዋጋቸው ኦፍኮርስ ሊለያይ ይችላል። የሆይሉንድ ዝቅ ሊል ይችላል። ግን ሆይሉንድን ሰጥተን ከዛ 10 ሚሊዮንም ከሆነ ያን ጨምረን ኦሲመንን የምናገኝበት ነገር፣ ምክንያቱም ኤክስፔሪየንስ ያለው አጥቂ ያስፈልጋል ግዴታ። ሆይሉንድም ዘርክሲን አውጡት፣ አጥቂ አይደለም በቃ ዛሬም አሁን እያየኑ ነበር። አጥቂ አይደለም፣ ወደኋላ ተስቦ የ10 ቁጥር ተጫዋች ነው። በቃ 10 ቁጥር ላይ የሚጫወት ተጫዋች ነው እንጂ አጥቂ ሆኖ 9 ቁጥር ላይ የሚጫወት አይደለም እንደነ ሆይሉንድ። ስለሆነ ዘርክሲን ከዛ አውጡት። ያለን አጥቂ አንድ ብቻ ነው ማለት ነው፣ ሆይሉንድ ብቻ ነው። ስለሆነ ሌሎች ተጫዋቾችን ሌሎች አጥቂዎችን የምናመጣም ከሆነ እንደ ኦሲመን አይነት ኤክስፔሪየንስ ሊሆነ ይሄ በቃ ጎል አነፍንፎ የሚያገባ አይነት ተጫዋች ያስፈልገናል እና ያንን ነው እንግዲህ ልል የምችለው እና አይሆፕ ይሳካል ብዬ ሰመር ላይ አስባለሁኝ። ምክንያቱም ኦሲማን ወስኗል ናፖሊ ላይ እንደማይቀጥል ወስኗል። ናፖሊዎችም ያው በግልጽ ተናግረዋል። አማራጮችን እያየን ነው፣ ትክክለኛ ገዢ ካገኘን እንሸጠዋለን ብለው በግልጽ ተናግረዋል። ዳይሬክተራቸው ተናግረዋል ያንን ነገር። ስለሆነ ኦሲማን የሚቀመጥበት ምክንያት ምንም ነገር የለውም እዛ። ግን ያው ሌላ ክለቦች ላይ እንዳይሄድ ስጋቴ ነው። የማንቸስተር ዩናይትድ ደጋፊ ነው ኦሲማን። ስለሆነ ይመጣል ብዬ በጣም አስባለሁ። እሱም ጫና ያደርግባቸዋል ብዬ አስባለሁ ናፖሊዎች ላይ ወደ ማንቸስተር ዩናይትድ እንዲመጣ እና ያው ሆይሉንድም በተቃራኒ ቢሄድ ቢስማማ ደስ ይለኛል። ምክንያቱም ኦፍኮርስ ሁለት አጥቂ ቢኖር ምንም አይከፋም። ግን ያው ዘርክሲን እንደ አጥቂ ስለሆነ ክለቡ እያየው ያለው ሁለት አጥቂ ያለ ተብሎ ነው አሁን እየታሰበ ያለው እና ግን የእውነት እንየው ከተባለ ግን አንድ አጥቂ ነው ያለው፣ ሆይሉንድ ብቻ ነው እና ያው ኦፍኮርስ ቺዶ አለ፣ ግን ያው ገና ልጅ ነው እና ይሄ ኤክስፔሪየንስ ያለው አጥቂ ያስፈልገናል እና
እንግዲህ ኦሲመን ይመጣል ብዬ አስባለሁኝ። ሌላ እንግዲህ አሁን ኤሮፓ ሊጉ የሰጣቸውን ነጥብ ልንገራችሁና ቪዲዮ ሊጨርስ በዚህ ማለት ነው። ከበረኛ ስንጀምር ኦናና 6.8 መጥፎ ሆኖ አይደለም፣ ግን እንዳልኳችሁ ስራ የለውም ነበረ። ምንም ያክል የሚያደክም ነገር አልነበረውም፣ ብዙ አልተሞከረበትም። ሄቨን 6.9 እንደዛው መጥፎ ሆኖ አይደለም፣ ዝቅ ያለው ነጥባቸው አሉ። 10ም 8ም ያገኙ ተጫዋቾች አሉ፣ ነግራችኋለሁ። ግን እነዚህ 6 ምናምን እንደዚህ የሚያገኙት መጥፎ ሆነው አይደለም፣ ግን ጫና አልነበረባቸውም። የሪያል ሶሲዳ ተጫዋቾች ወደ እኛ ግብ ክልል ስለማይመጡ ብዙ ጫና አልነበረባቸውም እና እንዳልኳችሁ ደግሞ አሁን ሄቨን እና ደሊክት ከካሰሜሮ ጋር ሆነው ነው ወደኋላ ተመልሰው እየተከላከሉ የነበሩት ስለሆነ ምንም ወደፊት አይሄዱም ነበረ ብዙ ማለት ነው። ጎሎችን እስካላገቡ ድረስ ወደፊት አይሄዱም ነበረ። ነጥባቸው ለዛ ነው ዝቅ ያለው። አሁን የማዝራዊን ስናይ 7.4 ነው የተሰጠው፣ ደሊክት 6.4 ነው የተሰጠው እና እንዳልኩት ቅድም ማዝራዊ በጣም ወደፊት ይሄድ ነበረ። በጣም የማጥቃቱን ነገር በጣም ያግዝ ነበር እና ለዛ ነው የእሱ ትንሽ ከፍ ያለው። ዳሎም እንደዛው 7.8፣ ካሰሚሮ 7.1 ዝቅ ያለው። አሁን የካሰሚሮም ወደኋላ ተስቦ ብዙ ስራ ስላልነበረው ነው እና ብዙም ጥፋትም ያጠፋው ብዙ ነገር እኔ አላየሁበትም። ብሩኖ ፈርናንዴዝ 10 ነው የሰጡት፣ ምክንያቱም ሃትሪክ ነው ያገባው። ጨዋታውንም በጣም ሲመራ ነበረ፣ ዲክቴት ሲያደርግ ነበር እና በጣም ጥሩ ነበረ። በጣም አይ ቲንክ በጣም ከረጅም ጊዜ በኋላ ነው እንደዚህ አይነት ጥሩ የሆነ ብቃት ያየንበት ብሩኖ ፈርናንዴዝ ላይ ሙሉ ጨዋታው ላይ ማለት ነው። ሌላ ጊዜ ይወጣል ይወርዳል፣ አፕ ኤንድ ዳውን ነበረ እና አሁን ግን በጣም የሆነ ተመጣጣኝ የሆነ የሚገርም ብቃት ነበር ሲያሳይ የነበረው እዚህ ጨዋታ ላይ። ሌላው እንግዲህ በግራ በኩል ዶርጉ ነው። ዶርጉ 8 አግኝቷል፣ 8 ከ10 እንዳልኩት በጣም ወደፊት ይሄድ ነበረ። ለጎሎቹም ለአብዛኞቹ ጎሎች መፈጠር ምክንያት ነው፣ ለቀይ ካርዱም ምክንያት ነው እና እሱ ያው ከካሰሚሮ ያገኛትን ኳስ በጣም ረጅም ኳስ የተሻገረችለትን ኳስ እሷን እንግዲህ ወደፊት ገፍቶ ሊሄድ ሲል ነው የነሱ ተከላካይ የመጨረሻ ተከላካይ ያው ጠልፎ ጣለው፣ ጎትቶ ጣለው። ከዛ ያው በቀይ ካርድ ወጣ ማለት ነው እና ከዛ በኋላ ጨዋታው ኮምፕሊትሊ ነው የተቀየረው ብዬ አስባለሁ። ከዛ ፊትም ተቀይሯል፣ ግን ያ ደግሞ ትልቅ ተርኒንግ ፖይንት ነው፣ የመለወጫ ሰዓት ነው ብዬ አስባለሁ። ጋርናቾ 7.3፣ ዘርክሲ 7.8፣ ሆይሉንድ 7.8 ነው ያገኘው እና የተሻለ ነበር ማለት ነው። አሁን ሌላ ጊዜ 6.6 ምናምን ነው የሚያገኘው እና አሁን 7.8 ነው ያገኘው፣ ከነ ካሰሚሮ የተሻለ ማለት ነው። ልክ ከነ ጋርናቾ የተሻለ ማለት ነው። ጋርናቾ 7.3 ነው፣ ሆይሉንድ እንግዲህ 7.8 ነው። እንደ ቡድን 7.5 ተሰጥቷቸዋል እንደ ቡድን። ከዛ ያው ኮሊየርም ገብቷል፣ ጥሩ ነበረ። ያው ኢነርጂ ነው የተፈለገው፣ ኢነርጂ እንዲሰጥ ገብቶ ነበረ። ኤሪክሰንም ገብቷል። ያው በጣም ሌት ስለገባ ብዙም ያየሁት ነገር የለም። ግን አሁን እዚህ ጋር ሩበን አሞሪም ለምን ላይክ 90 ደቂቃ 92ኛው ደቂቃ ላይ ለምን ተጫዋቾችን እንዳላስገባ አሉ። ልጅ ተጫዋቾች ነበሩ። አሁን ዶርጉን አስወጥቶ ሀሪያማስን ማስገባት ይቻላል። ይሄ ላይክ ቱ ላይክ ይሏቸዋል እነሱ። አንድ አይነት ተጫዋቾች ናቸው፣ የግራ መስመር ተጫዋቾች፣ ግራኞች ናቸው እና ቢገባ ጥሩ ነው ብዬ አስባለሁኝ። ፍሌቸርም ጃክ ፍሌቸርም አለ፣ እሱም ቢገባ የአማካይ ተጫዋች ነው፣ የአማካይ አጥቂ አይነት ተጫዋች ነው እና እሱም ቢገባ እና ለምሳሌ ማንን ማሳረፍ ይቻላል? ብሩኖ ፈርናንዴዝንም ማሳረፍ ይቻላል፣ ጋርናቾን ማሳረፍ ይቻላል። ብሩኖ ፈርናንዴዝን ወደ ላይ አውጥቶ ጃክ ፍሌቸርን አስገብቶ በጋርናቾ ጃክ ፍሌቸር እና ኦፍኮርስ በጣም ልጆች ይሆናሉ፣ ግን በቃ ያለቀ ጨዋታ ስለሆነ ዝም ብሎ አስገብቶ ኤክስፔሪንስ እንዲያገኙ ቢያደርግ አሞሪም ጥሩ ነበር ብዬ አስባለሁኝ። ለማንኛውም ይህን ይመስላል ቪዲዮዬ። እንግዲህ ቪዲዮን ስላያችሁ እንደ ሁልጊዜው በጣም አመሰግናለሁ። ላይክም ኮሜንት የምታደርጉ ሁላችሁንም በጣም አመሰግናለሁኝ።
በሚቀጥለው ቪዲዮ እስከምንገናኝ ቻው።